ሰበር ዜና ሩሲያ በዩክሬን ላይ በ407 ድሮኖችና በ45 ሚሳይሎች ጥቃት ሰነዘረች። በዛሬው ዕለት ሩሲያ በፈጸመችው በዚህ ጥቃት ቢያንስ 5 ሰዎች መገደላቸውና ከ70 በላይ መቁሰላቸውን የዩክሬን ባለስልጣናት ገልጸዋል። የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ከላከቻቸው 407 ድሮኖች መካከል 368ቱን ማክሸፉን ገልጾ ከ45ቱ ሚሳይሎች ውስጥ 36ቱን መመከቱን አስረድቷል። ከነዚህ መካከልም 6ቱ ኢስካንዳር የሚባሉ ሚሳይሎች መሆናቸውን ገልጿል። ሩሲያ ዛሬ አርብ ይህንን ጥቃት የፈጸመችው በመላው ዩክሬን ሲሆን በተለይም ዋና ከተማ ኪየቭ ላይ ከፍተኛ የሚባል ምት መድረሱ ተዘግቧል። በተለይም በበርካታ መሰረተ ልማቶች ላይ ጥቃቱ ያነጣጠረ መሆኑን የጠቀሱት ዘገባዎች በዩክሬን የሚገኙ ቁጥራቸው ቀላል የማይባሉ የባቡር መስመሮች መቋረጣቸውንም አስረድተዋል። በተያያዘም የሩሲያ መከላከያ ሚኒስቴር ባወጣው መግለጫ ዛሬ መጠነ ሰፊ ጥቃት ማከናወኑን አስታውቋል። በመግለጫው የኪየቭ መንግስት ለፈጸመው የሽብር ጥቃት መልስ የሚሆን በምድር በአየርና በባህር የሚወነጨፉ ሚሳይሎችና ድሮኖችን ተጠቅመን እርምጃ ወስደናል፣ ሁሉም ኢላማዎች ወታደራዊ ናቸው ብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ትራምፕ ትላንት ባደረጉት ንግግር እና ሩሲያን ወደ ሰላም ከማምጣት ይልቅ ትንሽ ጊዜ እንዲዋጉ መፍቀድ የተሻለ ሊሆን ይችላል ማለታቸው ይታወሳል።